በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁሉን የሚችል እግዚአብሔር እንዲህ ይላል፣ ወደ ተራራው ውጡ፣ እንጨትንም ቁረጡ፣ ቤቱንም ስሩ፣ እኔም በርሱ ደስ ይለኛል እመሰገናለሁም ይላል እግዚአብሔር። ትንቢተ ሐጌ ምዕራፍ 1 ቁጥር 8። ይህ በስላይዱ ላይ የምትመለከቱት ምስል በደቡብ ጎንደር ሀገረ ስብከት በደብረ ታቦር ከተማ እየተገነባ የሚገኘው የጻድቁ አቡነ ሐራ ድንግልና የቅዱስ ሚካኤል ህንፃ ቤተክርስቲያን ዲዛይን ነው። ምንም እንኳን ደብሩ ከጳጉሜ 3 2011 ጀምሮ በመቃረቢያ ቤተክርስቲያን አገልግሎት እየሰጠና በአካባቢው የሚገኘውን ህዝበ ክርስቲያን እየባረከ የሚገኝ ቢሆንም አሁን አገልግሎት እየሰጠ ያለው ቤተክርስቲያን ጠባብ ስለሆነ አገልግሎቱን በተመቻቸ ሁኔታ ለመስጠት አስቸጋሪ ሆኖ ተገኝቷል። በዚህም ምክንያት አዲስና ሰፊ አገልግሎቱን በተሟላ ሁኔታ ለመስጠት የሚያስችል ህንፃ ቤተክርስቲያን መገንባት አስፈላጊ ሆኖ ተገኝቷል። ስለሆነም አዲሱ ህንፃ ቤተክርስቲያን በህዳር 12 ቀን 2015 ዓ.ም የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በሆኑት በብፁዕ አቡነ ሚካኤል የመሰረት ድንጋይ ተቀምጦለት የግንባታ ስራው እየተከናወነ ይገኛል። የስራው እንቅስቃሴ በዋናነት የሚመራው በደብሩ ሰበካ መንፈሳዊ ጉባኤ የበላይ አስተባባሪነት ሲሆን በዋናነት መሬት ላይ አመራር እየሰጡ ያሉት ግን በደብሩ የተመረጡት የህንፃ ቤተክርስቲያን አሰሪ ኮሚቴ አባላት ናቸው። እስካሁን ከተከናወኑ ተግባራት መካከል ዋና ዋናዎቹን ለማጥቀስ ያክል የቦታ ልየታ፣ የቦታ ቅየሳ፣ የዲዛይን ስራ፣ ከተቀየሰው ቦታ ጋር የሚስማማ በጾር መስቀል አምሳል የተዘጋጀ እጅግ በጣም የሚያምርና ውብ ዲዛይን ነው የተዘጋጀለት። የቁፋሮ ስራ አካባቢው በጣም በንብርብር ቋጥኝ ድንጋዮች የተሞላ ከመሆኑ ጋር ተያይዞ በሰው ኃይል የማይቆፈርና የማይሞከር ስለሆነ ማሽኖችን በመከራየት አካባቢውን ማስቆፈር፣ የተቆፈረውንም ድንጋይ እንዲሁ በሰው ኃይል የማይነሳ ስለሆነ በማሽን ከቦታው ማንሳት የመሳሰሉ ስራዎች ተከናውነዋል። የፓድና የኮለን ቁፋሮችም እስካሁን የተከናወኑ ተግባራት ናቸው። እስካሁን ድረስ የተከናወኑ ተግባራት 5 ሚሊዮን የኢትዮጵያ ብር ገደማ የጨረሱ ሲሆን ይህም ከደብሩ የውስጥ ገቢና ከአካባቢው ምዕመን ድጋፍ በተገኘ ገንዘብ የተከናወኑ ናቸው። ነገር ግን እየተገነባ ያለው ህንፃ ቤተክርስቲያን እጅግ ግዙፍ ውብና ለሚቀጥሉት 100 ዓመታት የአካባቢውን ክርስቲያን እንዲያገለግል ታስቦ የተሰራ ስለሆነ ከደብሩ የውስጥ ገቢና ከአካባቢው ምዕመን የድጋፍ አቅም በላይ መሆኑ ስለታወቀ የደብሩ ህንፃ ቤተክርስቲያን አሰሪ ኮሚቴ በሀገር ውስጥና ከሀገር ውጭ ለሚኖሩ የቤተክርስቲያኗ ልጆች ጥሪውን በማቅረብ ላይ ይገኛል። ስለሆነም የተከበራችሁ የቅዱስ ሚካኤልና የጻድቁ አቡነ ሐራ ድንግል ወዳጆች በዚህ ታላቅ መንፈሳዊ ተልእኮ ላይ የራሳችሁን አሻራ ታሳርፉ ዘንድ መንፈሳዊ ጥሪያችንን እናስተላልፍላችኋለን። የደብረ ኃይል አቡነ ሐራ ድንግልና ቅዱስ ሚካኤል ህንፃ ቤተክርስቲያን አሰሪ ኮሚቴ። በመጨረሻም በነብዩ ሐጌ የተጠቀሰውን አምላካዊ ቃል እናስታውሳችኋለን። ሁሉን የሚችል እግዚአብሔር እንዲህ ይላል፣ ወደ ተራራው ውጡ፣ እንጨትንም ቁረጡ፣ ቤቱንም ስሩ፣ እኔም በርሱ ደስ ይለኛል እመሰገናለሁም ይላል እግዚአብሔር። እግዚአብሔር የሚመሰገንበትንና ደስ የሚሰኝበትን ስራ እንስራ የኮሚቴው የመጨረሻ መልእክት ነው። ወስብሐት ለእግዚአብሔር። አሜን። ይቆየን።